ሰላም እንደምቆያችሁ ቻናል ቤተሰቦች ከዚህ ቀደም ስለ ፋንክሽን ቪዲዮ ሰርችላችሁ ነበር። በዛ ቪዲዮ ፋንክሽን ምንድነው፣ ስንት አይነት ፋንክሽኖች አሉ፣ ፋንክሽን እንዴት ዲፋይን ይደረጋል፣ ፋንክሽን እንዴት ኮል ይደረጋል የሚሉትን ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ በዚህ ኮንቴክስት ስር ሆነን ፋንክሽን ፕሮቶታይፕ ምንድነው፣ እንዴት እንጠቀማለን የሚለውን ቪዲዮ ሰርችላችኋለሁ። አብራችሁኝ ቆዩ። In C++, the code of function declaration should be before the function call. በC++ ፕሮግራም ውስጥ አንድን ፋንክሽን ኮል ከማድረጋችን በፊት የግድ ፋንክሽኑ ዲክሌር መደረግ አለበት ወይም ዲፋይን መደረግ አለበት ማለት ነው። ዲክሌር ሳናደርግ ፋንክሽኑን ኮል ብናደርግ ኤረር ነው የሚወጣብን። So, however, if we want to define a function after the function call, we need to use the function prototype. ነገር ግን ፋንክሽናችንን ዲክሌር ወይም ዲፋይን ከማድረጋችን በፊት ፋንክሽናችንን ኮል ማድረግ ከፈለግን የግድ ፋንክሽኑ ፕሮቶታይፕ መደረግ አለበት። So, የፋንክሽን ፕሮቶታይፕ ኮንሰፕት የሚመጣው እዚህ ጋር ነው። አስቀድመን ኮል አድርገን ከዛ በኋላ ዲፋይን የምናደርግ ከሆነ አዲስ ክሬት የምናደርገውን ፋንክሽን first we need to prototype the function. ፋንክሽኑ ፕሮቶታይፕ መደረግ አለበት። The function prototype provides the compiler with information about the function name and its parameter. አሁን የፋንክሽን ፕሮቶታይፕ ኮንሰፕትን የግድ አፕላይ ማድረግ ይኖርብናል። ፋንክሽናችንን ዲክሌር ከማድረጋችን ወይም ዲፋይን ከማድረጋችን በፊት ኮል ማድረግ የምንፈልግ ከሆነ ፕሮቶታይፕ ስናደርግ ለኮምፓይለራችን however if we want to define a function after the function call we need to use the function prototype. ፋንክሽናችንን ዲፋይን ከማድረጋችን በፊት ወይም ዲክሌር ከማድረጋችን በፊት ኮል የምናደርግ ከሆነ ፋንክሽኑ ፕሮቶታይፕ መደረግ ይኖርበታል። ስለዚህ ፋንክሽን ፕሮቶታይፕ የሚያስፈልገን በዚህ ኬዝ ነው ማለት ነው። ፋንክሽን ፕሮቶታይፕ provides the compiler with information about the function name and its parameter. አሁን ፋንክሽን ፕሮቶታይፕ ፕሮግራማችን ውስጥ ለምን አስፈለገ ካልን ምንድነው የሚያደርግልን? ለኮምፓይለራችን አሁን ቀድሞ ኮል ስለተደረገው ፋንክሽን መረጃ ይሰጣል ማለት ነው። ምን አይነት መረጃ? የመጀመሪያው ምንድነው? ፋንክሽን ኔሙ ምንድነው? አሁን ቀድሞ ኮል የተደረገው ፋንክሽን ኔሙ ምንድነው የሚለውን ኢንፎርሜሽን ይሰጣል። ሁለተኛ ደግሞ ስለ ፓራሜትሮቹ መረጃ ይሰጣል ማለት ነው። ይሄም ማለት ያ ፋንክሽን ወይም ኮል የተደረገው ፋንክሽን ስንት አይነት ፓራሜትሮችን ይቀበላል? 2 ከሆነ 2፣ 3 ከሆነ 3፣ 1 ከሆነ 1፣ 4 ከሆነ 4 እያለ ያንን መረጃ ይሰጣል። ሌላው ደግሞ የነዚህ ፓራሜትሮች ዳታ ታይፓቸው ምንድነው የሚለውን መረጃ ይሰጣል ማለት ነው። ለምሳሌ ኢንት ከሆነ ኢንት፣ ፍሎት ከሆነ ፍሎት እያልን መረጃውን እንሰጣለን። ሶ ኮምፓይለራችን ኮል ስለተደረገው ፋንክሽን መረጃ ይኖረዋል። የምን? አንደኛ የፋንክሽን ኔም፣ ሁለተኛ ነምበር ኦፍ ፓራሜትር፣ ሶስተኛ ደግሞ ታይፕ ኦፍ ዳታ ወይም የፓራሜትሩ ዳታ ታይፕ ምንድነው የሚለውን መረጃ ይሰጣል ማለት ነው። እሺ አሁን እዚህ ጋር የፋንክሽን ፕሮቶታይፕ ኮንሰፕትን የሚያሳይ ቀለል ያለ ኤግዛምፕል ከዚህ ቀደም የሰራነውን ኤግዛምፕል ሞዲፋይ አድርጌላችኋለሁ። አሁን ይሄንን ራን አድርገን አውትፑቱን እንመልከት። ፕሊስ ኢንተር ኤ ኤንድ ቢ። ጀስት የመጀመሪያውን 2 ላስገባ፣ ሁለተኛውን 3 ላስገባ። the sum of a and b is 5። አሁን የኛው ፕሮግራም ያለ ኤረር ራን አድርጎልናል፣ አውትፑት ሰጥቶናል። ለምንድነው? ይሄ ጀስት ኖርማል የሆነው ኤክስፕሬሽን ነው ማለት ነው። ይሄም ፋንክሽን ዴፊኒሽኑ ኮል ከማድረጋችን በፊት ቀድሞ መጥቷል። እዚህ ጋር እንደምታዩት ፋንክሽኑ ዲፋይን እዚህ ጋር ተደርጓል። ኔክስት እዚህ ጋር ኮል ተደረገ ማለት ነው። ሶ ኮል ከማድረጋችን በፊት አስቀድመን እዚህ ጋር ዲፋይን አድርገናል። just using namespace std ሴሚኮለን ካልን በኋላ just ፋንክሽኑ ዲክሌር ኦር ዲፋይን ተደርጓል አስቀድሞ ማለት ነው። ሶ በዚህ ጊዜ ይሄ ኖርማል ኬዛችን ነው። ሁለተኛው ኬዛችን ወይም የፋንክሽን ፕሮቶታይፕ ያስፈለገበት ኬዝ የትኛው ነው? ኮል የምናደርገው ቀድሞ ከመጣና ይሄ ፋንክሽን ዴፊኒሽኑ ኮል ከተደረገ በኋላ የሚመጣ ከሆነ ማለትም ይሄኛውን ቦታውን ልቀያይርላችሁና ላሳያችሁ። አሁን ዲፋይን የተደረገውን ላጥፋና ሜን ፋንክሽናችን ቀድሞ መጥቶ አዲስኛ ክሬት ያደረግነው ፋንክሽን ከዛ በኋላ የሚመጣ። እሺ አሁን በዚህ ጊዜ ምን ተደረገ? ጀስት ፋንክሽናችን ቀድሞ ኮል ተደረገ፣ ከዛ በኋላ ዲፋይን ተደረገ። ሶ ፋንክሽን ሁሌም ዲፋይን ከመደረጉ በፊት ኮል የምናደርግ ከሆነ ፕሮቶታይፕ ኮንሰፕትን አፕላይ ማድረግ አለብን። ይሄ ያስፈልገው ለምንድነው? እዚህ ጋር ቀድሞ ኮል ሲደረግ ኮምፓይለራችን ስለዚህ ኮል ስለተደረገው ፋንክሽን መረጃ ሊኖረው ይገባል። ካልሆነ ሪዛልታችን ኤረር ነው የሚሆነው ማለት ነው። አሁን እዚህ ጋር ተመልከቱ፣ ኤረር ይወጣል። ለምንድነው ኤረር የሚወጣው? ኮምፓይለራችን አዲሽን የሚባለውን ፋንክሽን አያውቀውም ዲፋይን ስላልተደረገ ማለት ነው። ሶ ፕሮቶታይፕ ስናደርግ የራሱ ሲንታክስ አለው። ቅድም እንደነገርኳችሁ አስቀድመን የፋንክሽኑን ታይፕ እንገልጻለን። አሁን እዚህ ጋር ፋንክሽኑ ታይፑ ምንድነው? ኢንቲጀር ነው። ሶ እዚች ጋር ኢንት እንላለን። ኔክስት ስፔስ እናደርግና
የፋንክሽኑ ኔም ይቀጥላል ማለት ነው። የፋንክሽኑ ኔም ምንድነው? አዲሽን ነው። ሶ አዲሽን እንላለን። ኔክስት ብራኬት ውስጥ እንከፍትና ይሄ ኮል የተደረገው ፋንክሽን ስንት ፓራሜትሮችን ነው የሚቀበለው? አሁን እዚህ ጋር እንደምታዩት ፋንክሽኑ ሁለት ፓራሜትሮችን ይቀበላል። ታይፓቸው ምንድነው? ኢንት ነው። ሶ እዚህ ብራኬት ስር ኢንት ኮማ ኢንት ትሉታላችሁ ማለት ነው። ሶ መጨረሻ ላይ ልክ ይሄን እንደጨረሳችሁ ብራኬታችሁን ዘግታችሁ በሰሚኮለን ስቴትመንቱን ትዘጋላችሁ። አሁን እዚህ ጋር ምንድነው ያደረግነው? ስለዚህኛው ፋንክሽን ወይም እዚህ ጋር ቀድሞ ኮል ስለተደረገው ፋንክሽን ለኮምፓይለራችን መረጃ አስቀድመን ሰተነዋል። ምን አይነት መረጃ? ሪተርን የሚያደርገው ታይፑ ምንድነው? ኢንቲጀር ነው። ይሄው እዚህ ጋር እንደምታዩት መጨረሻ ላይ ሪተርን የሚያደርገው ኢንቲጀር ነው። ሁለተኛ ደግሞ የፋንክሽኑ ኔም አዲሽን ይባላል የሚለውን ቀድመን ዲፋይን አደረግንለት ማለት ነው። ሶስተኛ ደግሞ ይሄኛው አዲሽን የሚባለው ፋንክሽን ስንት ፓራሜትሮችን ነው የሚቀበለው የሚለውን ነገር ነው። አሁን እዚህ ጋር አዲሽን የሚባለው ፋንክሽን ሁለት ፓራሜትሮችን ይቀበላል፣ ኤክስ እና ዋይ ታይፓቸው ኢንቲጀር የሆነ ሶ እዚህ ጋር ሁለት ፓራሜትሮችን እንጠቅሳለን በኮማ እየለያየን። ኔክስት ታይፓቸውን እናስቀምጣለን። ኢንት ከሆነ ኢንት፣ ፍሎት ከሆነ ፍሎት እያደረግን እዚህ ጋር እናስቀምጥና ልክ እሱን ስንጨርስ በሰሚኮለን እንዘጋለን። አሁን ይሄን ፕሮግራም ራን ብናደርገው ያለ ኤረር ሪዛልት ይሰጠናል። ፕሊዝ ኢንተር ኤ ኤንድ ቢ ሶስትን ኢንተር ኔክስት ፎርን ላስገባ the sum of a and b is 7። ስለዚህ ቅድም ያሳየዋችሁ የመጀመሪያ ላይ ያሳየዋችሁና ይሄኛው የተለያዩ ናቸው። በምንድነው የተለያዩት? የቅድሙ ላይ ፋንክሽኑ ኮል ከመደረጉ በፊት ዲፋይን ተደርጓል ወይም ዲክሌር ተደርጓል። በዚህኛው ኬዝ ግን አስቀድመን እዚህ ጋር ኮል አደረግን፣ ከዛ በኋላ ነው ፋንክሽኑ ዲፋይን የተደረገው። ስለዚህ የግድ ምን ያስፈልገናል? ፕሮቶታይፕ መደረግ አለበት ማለት ነው። አሁን በሶስት ፓራሜትር ላሳያችሁ። ጀስት ታይፑ ፍሎት ቢሆን እዚህ ጋር ፋንክሽኑ ይሄኛው ፍሎት ቢሆን ፍሎት ቢሆን የሚቀበላቸው ኢንፑቶች ጀስት ኢንት ኤክስ፣ ኢንት ዋይ እና ፍሎት ጀስት ዜድ ቢሆን ይሄንን እዚህ ጋር ዲፋይን እናደርገዋለን። ኔክስት ኤክስ ፕላስ ዋይ ፕላስ ዜድ ላደርግላችሁና አዲሽን የሚባል ፋንክሽን ኮል ተደረገ ኤ ቢ እና ዜድን ወደዛ ትልካላችሁ። ጀስት እዚህ ጋር ዜድን ቫልዩ ኢኒሻላይዝ ላድርግና ጀስት ዜድ ታይፕዋ ፍሎት ስለሆነ እዚህ ጋር አዲስ ክሬት ላድርግ። ፍሎት ዜድ ኢኳልስ ቱ 3.5 ልበልና በሰሚኮለን ልዝጋ። አሁን እዚህ ጋር ምንድነው ያደረግነው? ጀስት ሶስት ቁጥሮችን የሚደምር ፋንክሽን ክሬት አደረግን እዚህ ጋር። ነገር ግን ኮል ያደረግነው አስቀድመን ነው ማለት ነው። አሁን እዚህ ጋር እንደምታዩት ፋንክሽኑ ኮል የተደረገው ዲፋይን ከመደረጉ በፊት ነው። እዚህ ጋር ሜን ፋንክሽን ቀድሞ መጣ ማለት ነው። ሶ በዚህ ኬዝ ምን ማድረግ አለብን? ፕሮቶታይፕ መደረግ አለበት። ሶ እዚህ ጋር ይሄኛው ፋንክሽን ልክ ኮል ሲደረግ ሪዛልት ኢኳል ቱ አዲሽን ኔክስት ኮማ ውስጥ ኤ ኮማ ቢ ኮማ ዜድ አለን። ሶ ሶስት ፓራሜትሮችን ይቀበላል። ኔሙ አዲሽን ነው። ሪተርን መጨረሻ ላይ የሚያደርግልን ምንድነው? እዚህ ጋር ያልነው ፍሎት ነው ብለናል። ሶ እዚህ ጋር ፕሮቶታይፕ ስናደርግ ሪተርን ታይፑ ምንድነው? እዚህ ጋር ፍሎት ነው። ሶ እቺኛውን ኢንት የምትለውን ፍሎት ብለን እንቀይራለን። ፍሎት ኔክስት የፋንክሽን ኔሙ ጀስት አዲሽን ነው እዚህ ጋር። ኔክስት ደግሞ እዚህ ጋር ይሄ ፋንክሽን ስንት ፓራሜትሮችን ነው የሚቀበለው? 1 2 3 ሶስት ፓራሜትሮችን ይቀበልልናል። ታይፑ ምንድነው? የመጀመሪያዎቹ ኢንት ፍሎት። ሶ ኢንት ኮማ አድርገን ፍሎት ብለን እንጨምራለን ማለት ነው። ፍሎት ብለን እንጨምራለን። አሁን ፕሮቶታይፕ ተደርጎ እዚህ ጋር አለቀ ማለት ነው። ይሄን ፕሮግራም አሁን ራን ብናደርገው ሪዛልት ይሰጠናል። ፕሊዝ ኢንተር ኤ ኤንድ ቢ ጀስት ፎር ኢንተር ብል the sum of a and b is 11 ብሎ ሪዛልት ይሰጠናል ማለት ነው። እዚህ ጋር እንደምታዩት ዩዘሩ ሁለት ኢንፑት ቫልዩዎችን አስገብቷል። ኤ እና ቢ አራት ብሎ አስገብቷል። ኔክስት ደግሞ የዜድ ቫልዩ እዚህ ጋር ኢኒሻላይዝ ስላደረግን 3.5ን አስቀምጠናል። ስለዚህ እዚህ ጋር አዲሽን የሚባለው ፋንክሽን ኮል በሚደረግ ጊዜ ሶስቱን ቫልዩዎች ወይም ሶስቱን ፓራሜትሮች ወደ አዲሽን ፋንክሽን ይላክና የአዲሽን ኦፕሬሽን ይሰራል። 4 + 4 8 + 3.5 ስንት ይሆናል? 11.5 ይመጣል ማለት ነው። ይሄኛውን ሪዛልት መልሶ ወደ ሜን ፋንክሽን ሪተርን ያደርገውና እዚህ ጋር 11.5 ነው ሪዛልታችን የሚመጣው። ነገር ግን እዚህ ጋር ያሳየን ምንድነው 11 ነው። ይሄ ማለት ለምንድነው የሆነው? ጀስት የተጠቀምናቸው የደመርናቸው ኢንቲጀር እና ፍሎትን የደመርነው። ስለዚህ ከሁለት አንዱ ምን መደረግ አለበት? ካስት መደረግ አለበት ማለት ነው። እዚህ ጋር ያሉ ሁለቱን የኢንቲጀር ቫልዩዎች ወይም ዩዘሩ ያስገባውን ካስት አድርገን ወደ ፍሎት ታይፕ ከቀየርን በኋላ ኔክስት
አዲሽን ኦፕሬሽን እንሰራለን። ከዛ በኋላ .5 የምትለው ያኔ ትመጣለች። ካልሆነ ግን ጀስት ሁለት የደመርናቸው ኦፕሬሽን የሰራንባቸው ኢንቲጀር ነው፣ አንደኛው ደግሞ ፍሎት ነው። ሶ ኢንቲጀር እና ፍሎት ሲደመር ከነጥብ በኋላ ያለውን ኢግኖር ያደርገዋል ማለት ነው። ስለዚህ በዚህ ኬዝ ነው 11 ሪዛልት እዚህ ጋር የመጣው። ስለዚህ የፋንክሽን ፕሮቶታይፕን በዚህ መልኩ ፕሮግራማችን ውስጥ መጠቀም እንችላለን። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ ጠይቃችኋለሁ። ስለተከታተላችሁኝ አመሰግናለሁ። ጥያቄ የሆነባችሁ ነገር ካለ ኮሜንት ስር አኑሩልኝ። በቀጣይ ደግሞ በሌላ ቶፒክ ወደ እናንተ እመለሳለሁ። አመሰግናለሁ።